ሰላማችሁ ይብዛ ተከታታዮቼ። በማደግ እና በመለወጥ ውስጥ ህመም አለ ይላል አንድ ሰው። ሆኖም ባሉበት እንደ መቅረት የሚያም ነገር የለም። ብዙ ጊዜ ስለ ለውጥ ስናስብ እማወራችሁ ስለ ለውጥ ስለሆነ ማለት ነው። ስለ ለውጥ ስናስብ ለውጥ የሚያመጣውን ህመም፣ መንገጫገጭ እንደዚህ አይነት ነገሮች ነው የምናስበው። ስለዚህ እሱን አቮይድ ለማድረግ እሱን ላለመጋፈጥ ስንል ባለንበት መቅረትን እንመርጣለን። ነገር ግን አባባሉ እንደሚገልጽልን ባሉበት መቅረት የበለጠ ህመም አለው፣ የበለጠ ፔን አለው። በዓለም ላይ የማይለወጥ ነገር የለም፣ የማይለወጥ እውነታ የለም። የማይለወጠው እውነታ የለውጥ አይቀሬነት ነው የሚባለው አባባል ታውቁታላችሁ ብዬ አስባለሁ። በህይወታችን የት ደረጃ እንደምንደርስ የዛሬ ዓመት፣ የዛሬ 3 ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት የደረጃ እንደምንደርስ የሚወስነው ዛሬ ለመለወጥ ለውጥን ለማስተናገድ ወይ ደግሞ ለውጥን ኢኒሺየት ለማድረግ ለማነሳሳት ያለን ፈቃደኝነት ያንን ይወስናል። ለማደግ ለመሻሻል የጠራን በጥራት እያደግን ለመሄድ ለመብዛት ከፈለግን የግድ ለውጥን ማስተናገድ አለብን። ባለንበት መቅረት የሚባል ነገር የለም። በአሁን ዘመን ባሉበት መቅረት የሚባል ነገር የለም። ልክ መቆም ስንጀምር ወደ ኋላ መሄድ እንጀምራለን። ለምን? ዓለም ካለማቋረጥ እየፈጠነች ስለምትሄድ ማለት ነው። ዛሬ የያዝነውን ነገር በጣም ኤክሴል አድርገን የያዝነውን ነገር 1 ዓመት ብሊንክ አድርገን መቆየት አንችልም። በ1 ዓመት ውስጥ ቀድመውን ይሄዳሉ ሁኔታዎች፣ ሰዎች ቀድመውን ይሄዳሉ። ስለዚህ ካለማቋረጥ መለወጥ አለብን። በብዙ የህይወታችን አቅጣጫ ለመለወጥ ፈቃደኞች መሆን አለብን ማለት ነው። ልናስወግደው የማንችል ጉዳይ ስለሆነ ለውጥን ማሰብ፣ ስለ ለውጥ ማሰብ፣ ለውጥን ኢኒሺየት ማድረግ አለብን። አንዳንድ ለውጦች ፎርስ አድርገውን ይመጣሉ። አንዳንዶቹ ደግሞ እኛው ኢኒሺየት አድርገን ለውጥ ማምጣት ያለብን ሁኔታዎች ይኖራሉ። በነገራችን ላይ 2 አይነት የለውጥ ገጽታዎች አሉ። እነዚህን እንዳትረሷቸው። ለውጥን አያያዝን ላይ ግንዛቤያችሁን ያሰፉላችኋል። 2ቱን ልጥቀሳቸውና ትንሽ ላብራራቸው። አንደኛው ዑደታዊ ለውጥ የሚባለው እነዚህ ሳይክሊክ የሆኑ ቼንጅ ለውጦች ናቸው። ሳይክሊክ ቼንጅ ነው። ምንድናቸው እነዚህ? ወቅቱን ጠብቀው የሚመጡ ለውጦች ናቸው። ለምሳሌ የአየር ጸባይ አሁን ሰሞኑን ዝናብ ጀምሯል። ወቅቱን ጠብቆ የመጣ ነገር ነው። ትንሽ ከቀደመ ይመስለናል፣ ግን ወቅቱን ጠብቋል። ክረምት ላይ ዝናብ ይመጣል። ሳይክሊክ ነው። ሳይክሉን ጠብቆ ይመጣል። ዑደታዊ ነው። በጋ ላይ እንደዚህ ይመጣል። ደግሞ 4 ሲዝን ምናምን የሚለማመዱ ኤክስፔሪየንስ የሚያደርጉ አካባቢ ያሉ ሰዎች ደግሞ እነዛን ሲዝኖች እየጠበቁ ያስተናግዷቸዋል። የማታ የሌሊቱ ጊዜ ያለፈ፣ ወቅት ነጋልን። አሁን ደግሞ ቀን ላይ ነው ያለ ነው። ከዛ ደግሞ ያኛው ይመጣል። እነዚህ ሳይክሊክ ቼንጅስ ናቸው፣ ዑደታዊ ናቸው። እነዚህን ነገሮች አስመልክቶ ምንም ማድረግ አንችልም። ታግሰን ነው የምናልፋቸው። ወቅቱን ጠብቆ ይመጣል። we can't fight it። በፍጹም ፋይት ማድረግ አንችልም። በቃ ይመጣል፣ ታግሰን እናልፈዋለን። ሁኔታው የሚያመጣብን ተጽዕኖ ብቻ እያስተካከልን እንዘጋጃለን፣ ዝግጅት እናደርጋለን። በዝግጅቱ መሰረት እናልፈዋለን ማለት ነው። መዋቅራዊ ለውጥ የሚባሉ ደግሞ አሉ። ስትራክቸራል ቼንጅስ ናቸው። እነዚህ ሁለቱ ልዩነታቸውን በደንብ ማወቅ ያስፈልገናል። ለምሳሌ ቴክኖሎጂ እድገት ሲመጣ ስትራክቸራል ለውጥ ነው፣ ዑደታዊ አይደለም። በዑደት አይመጣም። እሱ ስትራክቸራሊ ለውጥ ያመጣል። የእድሜያችን መግፋት ብንመለከተው የዛሬ 10 ዓመት እና አሁን የ10 ዓመት ለውጥ አለን። ከ10 ዓመት በኋላ ከ5 ዓመት በኋላ ለውጥ አለን። እነዚህ ነገሮች ስትራክቸራል ቼንጅ የምንላቸው ናቸው። ይመጣሉ፣ ይለወጣሉ። እነዚህ ነገሮች ምላሽ ይፈልጋሉ። ዝም ብለን የምንታገሳቸው ነገሮች አይደሉም። ቀድመን መዘጋጀትም አለብን። ለውጡ ሲመጣም አስፈላጊውን ምላሽ ማድረግ አለብን። ከለውጡ ጋር ማብረን መራመድ አለብን። ቢቻል ለውጡን ፕሪዲክት ማድረግ አለብን። ፕሪዲክት አድርገን ገምተን ተንብየ ነው ይሄ ለውጥ ይመጣል ብለን ውስጣችን እናዘጋጃለን። ማዘጋጀት ያለብን ነገሮች ካሉ ሌሎች እናዘጋጃለን ማለት ነው። ምን እያልን ነው? ለውጥን የመያዝ ብቃቴ በህይወቴ ሰክሰስፉል የመሆኔና አለመሆኔ ነገር ይወስነዋል። ስለዚህ በለውጥ ላይ ያለንን ግንዛቤ በደንብ አንደርስታንድ በማድረግ ከዘመኑ ጋር አብረን መራመድ ይኖርብናል ማለት ነው። ይሄ ማለት የመጣውን ጥሩም ይሁን መጥፎ ትሬንድ እየተከተልን ምንም ገደብ የሌለው ነገር ውስጥ ስንዋልል እንኖራለን ማለት አይደለም። ነገር ግን ኢቭን መጥፎ ለመጥፎ የሆኑ ለውጦች እንኳን ሲመጡ ለነዚህ ለውጦች ተዘጋጅተን ጠብቀን ትክክለኛው ምላሽ እንድንሰጥ ያደርገናል ማለት ነው። ለውጥ አያያዛችን ላይ መስራት አለብን። ለውጥን አስመልክቶ ሰዎች የተለያየ ምላሽ ይሰጣሉ። እሱን ጠቀስ ላድርግላችሁና ወደ ማጠናቀቅ ልሄድ። ለውጥን አስመልክቶ የተለያዩ ምላሾች መስጠት እንችላለን። አንዳንድ ሰዎች ለውጥን ይቋቋማሉ። ለውጥ አይፈልጉም። ባሉበት መርጋት ነው የሚፈልጉት። ምንም ነገር እንዲለወጥ አይፈልጉም። እንደዚህ አይነት ሰዎች ኋላ ቀሮች ናቸው።
ኋላ ይቀራሉ። ባሉበት ቅድም ብያለሁ፣ ባሉበት መቅረት የሚባል ነገር የለም። ለውጥ አልፈልግም፣ ባለሁበት ነው መቆየት የምፈልገው። እማቀውን እየሰራሁ እኖራለሁ። የምኖርበት ቦታ እየኖርኩኝ ከርማለሁኝ። ምንም ለውጥ አልፈልግም። ኮምፈርቴን እፈልገዋለሁ፣ ኮምፈርት ዞኑን እፈልገዋለሁ የሚሉ አይነት ታይፖች ናቸው። በነገራችን ላይ እንደዚህ አይነት ሰዎች ለጊዜው ኮምፈርት ዞናቸውን ይፈልጋሉ። ያ ኮምፈርት የሰጣቸው ወይም ኮምፈርተብል ያደረጋቸው ነገር ግን ዲስኮምፈርት የሚሰጣቸው የማይመቻቸው ቀን ይመጣል። ለምን? ዙሪያቸው ያለው ነገር እያመለጣቸው ሲሄድ ቀስ ብሎ ይመጣል ያ ነገር ማለት ነው። ስለዚህ ለውጥን መቋቋም የለብንም። ውደታዊ ለውጦች ሲመጡ እነዚህን ውደታዊ ለውጦች ታግሰን እናልፋለን። እንቋቋማቸውም። ለምን እንደዚህ ሆኖ አንላቸውም። ታግሰን ራሳችን ጠብቀን እናልፋለን። መዋቅራዊ ስትራክቸራል ቼንጅ ብለን ያልናቸውም ሲመጡ የቴክኖሎጂ እድገት እና የመሳሰሉትን መቋቋም የለብንም። ደግሞ ይሄ መጣ ብለን መቋቋም ሳይሆን አብረን መራመድ አለብን ከዛ ነገር ጋር። ሁለተኛው በለውጥ መዋጥ ነው። በለውጥ የሚዋጡ ሰዎች ዝም ብለው ለውጥ ሲመጣ አይቋቋሙትምም፣ አብረው የማይራመዱም፣ ዝም ብሎ ላያቸው ላይ ለውጥ እንዲከናወን የሚፈቅዱ ሰዎች ናቸው። ይህም ብዙ የሚያስኬድ እንዳልሆነ ላስታውሳችሁ እፈልጋለሁ። ሶስተኛውና ተመራጩ ከለውጥ ጋር መራመድ ነው። ከለውጥ ጋር መራመድ ምንም አይነት ያለንን ቫሊዩ ኮምፕሮማይዝ ሳናረግ፣ አመለካከት አለኝ፣ አቋም አለኝ፣ እምነቴ፣ ያደግኩበት አስተዳደጌ፣ እማምነው ቫሊዩ አለኝ። እነዚህ ቫሊዎች መሰረታዊ እሴቶችን በማይነካ መልኩ ከለውጥ ጋር መራመድ አለብኝ። ውደታዊ ለውጦች፣ ሳይክሊክ ለውጦች ሲመጡ ከመምጣታቸው በፊት ተዘጋጅቼ ራሴን ጠብቄ ታግሼ የማለፍ ብቃቴን አዳብራለሁ። ስትራክቸራል ለውጦች ሲመጡ፣ ቴክኖሎጂ ሲለወጥ፣ የተለያዩ ነገሮች ሲለወጡ፣ ዘመን ሲለወጥ ከዛ ጋር አብሬ እራመዳለሁኝ መሰረታዊ እሴቶችን በማልነካበት መልኩ ማለት ነው። ስለዚህ የእድገታችን እርግጠኛነት የሚወሰነው ለለውጥ ባለን አመለካከት፣ በለውጥ ላይ ባለን እይታ እንደሆነ የሚያስታውስ ሀሳብ ነው ዛሬ ያካፈልኳችሁ። ለውጥና ኢኒሼት አድርጉ። ለውጥ መጥቶ እስኪውጣችሁ አትጠብቁ። ለውጥ ሲመጣ መለወጥ የማትችሉትን አቮይድ ማድረግ የማትችሉትን ለውጥ ሪዚስት አታርጉት። እርምጃ ውሰዱ፣ ምላሽ ስጡት። አብሮ መሄድ ያለባችሁ መራመድ ያለባችሁ ለውጥ ሲመጣ ደግሞ አብራችሁ ተራመዱ። ይህን አባባል ልጥቀስላችሁ እና ልደምድም። በኃይለኛ አውሎ ንፋስ በሚመጣበት ጊዜ ከኃይለኛ አውሎ ንፋስ ጋር አብሮ በንድ እያደረጉ የሚወዛወዙ ዛፎች የአውሎ ንፋሱን ከባድ ጊዜ ያሳልፉታል፣ ከዛ ወደ ነበሩበት ይመለሳሉ ይባላል። የኃይለኛ አውሎ ንፋስን እንቅስቃሴ እምቢ ብለው ግትር ብለው የሚቋቋሙ ዛፎች ግን ይሰበራሉ። ከጥንካሬው ከመጠንከራቸውና ከአውሎ ንፋሱ ብርታት የተነሳ ይሰበራሉ ለመቋቋም ሲሞክሩ ይባላል። አብረን ከለውጥ ጋር እያየን አብረን መሄድ አለብን። የወንዝንም ምሳሌ ብዙ ሰዎች ይሰጣሉ። ወንዝ ሲሄድ ሪዚስት የሚያደርገውን ነገር እያለፈ ወደ ጎን እያለፈ ወደ ዓላማው ይሄዳል ይባላል። ከለውጥ ጋር የምንራመድ ሰዎች እንድንሆን ኢንካሬጅ ላደርጋችሁ ላስታውሳችሁ ፈልጋለሁኝ። በሚቀጥለው ሌላ ሀሳብ ይዤላችሁ ከመጣ ድረስ ለውጥ ላይ እየሰራችሁ እንድትቆዩ ኢንካሬጅ ላደርጋችሁ። ሰላም ነው።